በቀን ውስጥ ከ100 ሺህ እስከ 300 ሺህ የሚቆጠሩ ወንጀሎች በዓለም ላይ ይፈጸማሉ። ከነዚህም ውስጥ የመኪና ስርቆት አንዱ ሲሆን በአማካይ ከ19 ሺህ እስከ 20 ሺህ መኪኖች ድረስ በቀን ውስጥ ብቻ ይሰረቃል። በመኪና ስርቆት አንደኛ የሆነችው አሜሪካ ስትሆን ከአፍሪካ ደግሞ ሳውዝ አፍሪካ ናት። እኛ ሀገር ላይም ቢሆን ከቀን ወደ ቀን የመኪና ስርቆት አፋልጉኝ እየጨመረ መጥቷል። እነዚህ ስርቆቶች የሚካሄዱበትን መንገድ ስንመለከት የመጀመሪያው የመኪና ሪሞት ሲግናሎችን በመጥለፍ ሲሆን ይህም ሌባው በ60 ሰከንዶች ውስጥ መኪናውን አስነስቶ መሄድ ይችላል። ሌላኛው ደግሞ መስኮት በመስበር ወይም ሽቦ በመጠቀም የመኪናውን በር ከፍቶ በገመድ አሊያም በተመሳሳይ ቁልፍ አስነስቶ በመሄድ ነው። ይህንን መረጃ ያወጣው ዩናይትድ ኔሽንስ ኦፊስ ኦን ድራግስ ኤንድ ክራይም ሲሆን የብዙ ሰዎች መነጋገሪያ ሆኗል። በእኛ ሀገር ኢኮኖሚ ለፍተው ደክመው ያመጡትን መኪና በትንሽ ሰከንዶች ውስጥ አቁመው ከሄዱበት ደብዛው ሲጠፋ ከልብ ስብራት በላይ ሀዘን ውስጥ ይከታል። ታዲያ ይህን መረጃ ያወጣው ድርጅት መፍትሄ ብሎ ያስቀመጣቸውን መንገዶች ስንመለከት የመጀመሪያው ደህንነቱ የተጠበቀና ከፍተኛ ጥበቃ ያለበት ቦታ ላይ ማቆም ነው። ሁለተኛው ደግሞ 90% ከስርቆት የሚከላከለውን የጂፒኤስ ቴክኖሎጂን በመጠቀም ነው። ይህ ቴክኖሎጂ የመኪናችሁ ሞተር ለማስነሳት ሲሞከር በስልካችሁ የሚያሳውቃችሁና የመኪናችሁን ሞተር በዚሁ በስልካችሁ መቆለፍ የምትችሉበትን አማራጭ ይዞ መጥቷል። ይህን ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂስ አስመጥተን እየገጠምን እንገኛለን። ለበለጠ መረጃ ከታች ባለው ስልክ ቁጥሮች ይደውሉልን።